ታግቶ ለቀናት ከቆየ በኋላ በአሰቃቂ ሁኔታ ተገድሎ በቱቦ ውስጥ ተጥሎ ነበር የተገኘው ሕፃን ናኦድ። አሁን ታዲያ በርካታ ወላጆችን አስደንግጦና አሳዝኖ የነበረው የሕፃን ናኦድ ተህላይ ጉዳይ ሐዘንን ሊክስ እንኳን ባይችል ተገቢ የሚባለውን አይነት እልባት ያገኘ ይመስላል። የፍርድ ሂደቱ እንዴት ነበረ? የተፈረደውስ ምንድነው የሚለውን እንነግራችኋለን። በሌላ በኩል ዛሬ በደረሰ ከፍተኛ የትራፊክ አደጋ በርካታ ሰዎች ለከፋ አደጋ መጋለጣቸው ተሰምቷል። የተፈጠረው ምንድነው የሚለውን እናጋራችኋለን። ሰላም እንደምናላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ እስከ ፍጻሜው ድረስ አብራችሁን እንድትሆኑ ግብዣችን ነው። ወደ ዝግጅቱ እንለፍ። በትግራይ ክልል ሰሜን ምዕራብ ዞን እንዳባጉና ከተማ ተፈጽሞ በነበረው አሰቃቂ የሕፃን ናኦድ ተህላይ ግድያ ላይ የተሳተፉ ተከሳሾች ጥፋተኛ ተብለው ቅጣት ተላልፎባቸዋል። ሕፃን ናኦድ ተህላይ በአጋቾች ተወስዶ ለቀናት ታግቶ የቆየ ሲሆን አጋቾቹ ለልጁ ማስለቀቂያ 2 ሚሊዮን ብር ጠይቀው እንደነበረ ይታወሳል። ሕፃኑ በሐምሌ 25 ቀን 2017 ዓ.ም በአሰቃቂ ሁኔታ ተገድሎ በፈሳሽ ማስተላለፊያ ቱቦ ውስጥ ተጥሎ ነው የተገኘው። በወቅቱ ጉዳዩ በመላ ሀገሪቱ ከፍተኛ ድንጋጤንና ቁጣን ቀስቅሶ የነበረ ሲሆን በተለይም የሟች እናት ወይዘሮ ዮርዳኖስ ጋይም ፍትህ እንዲፋጠን በተደጋጋሚ ጥሪ ሲያቀርቡ ቆይተዋል። እናትየው ቀደም ሲል ለሚዲያ በሰጡት ቃልም የፍትህ መዘግየት እንደተከለከለ ይቆጠራል በማለት የልጃቸው ገዳይ የቅርብ ቤተሰብ መሆኑን ገልጸው ነበር። ፍርድ ቤቱም መዝገቡን መርምሮ በዛሬው ዕለት በሰጠው ውሳኔ መሰረት አንደኛ ተከሳሽ ክብሮም አማረ በዋና ወንጀል ፈጻሚነት ተገይቶ በሞት ቅጣት እንዲቀጣ ተወስኗል። ሁለተኛና ሶስተኛ ተከሳሾች ደግሞ ጸጋይ አብርሃና ከሰተ ደበብ በወንጀል ተባባሪ በመሆናቸው እያንዳንዳቸው በ23 ዓመት ጽኑ እስራት እንዲቀጡ ተወስኗል። ፍርድ ቤቱ ይህንን ውሳኔ ያስተላለፈው የወንጀሉን አሰቃቂና የማህበረሰቡን ሰላም ከግምት ውስጥ በማስገባት መሆኑን የገለጸ ሲሆን መሰል የግፍ ድርጊቶች እንዳይደገሙ ትምህርት ሊሆን እንደሚገባም አሳስቧል። ታዲያ ይህ ፍርድ ከተላለፈና ከተወሰነ በኋላ በርካታ ሰዎች በውሳኔው ደስተኛ መሆናቸውን እያጋሩ ይገኛሉ። ፍትህ የዘገየ ቢመስልም ፈጽሞ አይቀርም። ዛሬ የናኦድ እናት የልጇን ነፍስ የሚመጥን ፍትህ በማግኘቷ የተሰማትን ጥልቅ እፎይታ በእንባ ስትገልጽ ተስተውሏል። በናኦድ ላይ ለተፈጸመው አሰቃቂና ዘግናኝ ድርጊት ፍርድ ቤቱ የሞት ፍርድ በመወሰኑ ይህች እናት ለረጅም ጊዜ በልቧ ታፍኖ የነበረውን የሐዘን ሸክም ዛሬ በፍትህ ተቃሏል። ወይዘሮ ዮርዳኖስ እግዚአብሔር ይመስገን ፍትህን አየሁኝ ሲሉም ተሰምተዋል። የእናትነት አንጀት አይቆርጥም። ነገር ግን እንዲህ አይነት የፍትህ ውሳኔዎች ለሚሰቃዩ እናቶች ትንሽም ቢሆን መጽናናትን ይሰጣሉ። የናኦድ ነፍስ በሰላም ታርፋለች። እናቱም ዛሬ ታዲያ በፍትህ ፊት ቀና ብላ ቆማለች። እንዲህ አይነት አሰቃቂ ድርጊቶችም በህፃናት ላይ እንዳይደገሙ ፍትህ ሁልጊዜም በቦታው ይሁን ሲል መረጃው ያትታል። በሌላ በኩል ዛሬ በኮተቤ መስመር 02 አካባቢ ከባድ የትራፊክ አደጋ ተከስቶ ነበር። በአዲስ አበባ ከተማ ኮተቤ 02 መስመር በተለምዶ አንቆርጫ ተብሎ በሚጠራው ቁልቁለት መንገድ ከተፈቀደው ጭነት በላይ 19 ሰዎችን ይዞ ሲጓዝ የነበረው የህዝብ ማመላለሻ ወይም ታክሲ ከንጋቱ 11 ተኩል አካባቢ ከፍተኛ የትራፊክ አደጋ ደርሶበታል። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የሆኑት ታዲያ የየካ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ተክሌ ካሳዬ እንደገለጹት አደጋው የደረሰው በየረራ አቅጣጫ አንቆርጫ መስመር
ቁልቁለቱን ሲጓዝ የነበረ ይሄው ታክሲ የመንገድ አካፋይን ጥሶ የመጋጨትና የመገልበጥ አደጋ ደርሶበታል። የጽህፈት ቤቱን ባለሙያዎች በመያዝ በሰዓቱ ስፍራው ተገኝተውና ከዓይን እማኞች እንደተረዱት ታክሲው ከተፈቀደለት ጭነት በላይ ተሳፋሪዎችን እንደያዘና የትራፊክ አደጋ እንደደረሰበት በተሳፋሪዎችም ላይ ከባድ ጉዳት እንደገጠመ ነው የተነገረው። ታዲያ በርካታ ሰዎች መረጃውን 18 ሰዎች ህይወታቸው እንዳለፈ አድርገው እየገለጹ ቢሆንም እሱ እውነት እንዳልሆነና ትክክለኛው ሁኔታ የ3 ሰዎች ህይወት ወዲያውኑ ማለፉ በ16 ሰዎች ላይ ደግሞ አሽከርካሪውን ጨምሮ ከባድና ቀላል የአካል ጉዳት መድረሱ በንብረት ላይም ከፍተኛ ውድመት መድረሱን መረጃዎች ያሳያሉ። የአዲስ አበባ ፖሊስ ጠቅላይ መምሪያ የአደጋውን ትክክለኛ መንስኤ በቴክኒክ ባለሙያዎች እየተጣራ መሆኑን ገልጾ ጉዳት የደረሰባቸው ተሳፋሪዎች በአሁኑ ወቅት የሕክምና እርዳታ እየተደረገላቸው እንደሚገኝም ነው የተነገረው። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።